እንዳፈራ ተዋዶና አደራ ተገደሉ በግፍ ተገደሉ በግፍ ተገደሉ ተዋዶን ስላሉ ተቃጠሉ በግፍ ተቃጠሉ በግፍ ተቃጠሉ ተዋዶን ስላሉ እንዳፈራ ሰይፍን እንዳፈራ ማተብክን አደራ እንዳፈራ የጃንኪር ቆሳምላ እንዳፈራ ሰይፍን እንዳፈራ አለካንተ ጋራ እንዳፈራ ሰይፍን እንዳፈራ አያርኬምዬ አምራ እንዳፈራ አለች ካንተ ጋራ እንዳፈራ ሰይፍን እንዳፈራ ማተብን አደራ እንዳፈራ ማተብን አደራ ማን ብዬ ልጥራው ስምሽን ማን ብዬ ልጥራው ስምሽን Stop killing እንዳፈራ ሰይፍን እንዳፈራ ሰይፍን እንዳፈራ ሰይፍን እንዳፈራ ወንድን እንዳፈራ ወንድን ካለ ፈራ ሰይፍን እንዳዋንኳን በግፍ ለታረደችው እናቴ በግፍ ለታረደ ወንድሜ በግፍ ለታረደችው እህቴ Stop killing! Orthodox! Christian! Stop! Genocide! በየቦታው ሆናችሁ ይሄን ድምጽ የምትሰሙ ኦርቶዶክሳውያን ኢትዮጵያውያን በከንቱ ስለሚፈሰው ደም እንደ ቅጠል በከንቱ ስለሚረግፉ ወገኖቻችን ማልቀስ ይኖርብናል። እንጩህ፣ ወደ እግዚአብሔር እንጩህ። እግዚአብሔር ማቱን እንዲያርቅልን እንዲታረቀን የና አቡነ ተክለ ሃይማኖት ከኛ አምላክ እኛ ጋር እንዲሆን እግዚአብሔር ልጆች ሰላማችን እንዲመለስ ፍቅራችን እንዲመለስ ይህ ብቻ አይደለም። ሰዎች ዛሬ በስጋት ቀጠና ይኖራል። ገብቶ ለመውጣት ወጥቶ ለመግባት ይቸገራል። ይህንን ፈጣሪ እንዲያስተካክል እግዚአብሔር ልጆች አንድ ልብ እንሁን፣ አንከፋፈል፣ አንድ እንሁን። የቀደመ ኢትዮጵያችንን የቀደመ ሰላማችንን እግዚአብሔር እንዲመልስልን ጸሎት አድርጉ። ብርቱ ሩጫ አለብን። ዛሬ የአብያተ ክርስቲያናት ቃጠሎ ሲሰማ ያሳዝናል። ሰው ወዴት ይሄድ እኮ የዘላለም ቤቱ የወገኖቻችንን መከራ ስቃይ እግዚአብሔር ያርቅልን፣ ማቱን በምህረት ይመልስልን። በእውነቱ እኛም ዛሬ ጥቁር ታሪክ ማስመዝገብ አይገባም። ብርቱ ሩጫ አለብን። ሚመና ይህ የምንተኛበት ሰዓት አይደለም። አዎ ዛሬ በእኛ ዘመን ደግሞ ተደበላልቋል። ብርቱ ሩጫ አለብን። መተኛት የለብንም። ስለ ሀገራችን፣ ስለ ወገኖቻችን እግዚአብሔር ልጆች ሰው እኮ ታሞ እግዚአብሔር ይማር ተብሎ በክብር ሲሸኝ እኮ እናውቃለን። እግዚአብሔር ልጆች እና ዛሬ